ለተላምላክ ራሱ በቀጣዩ ዓለም ምን ያገኛል ከሞት በኋላ የሚለውን አላህ ስብሐነ ወተዓላ የገነትን ዓለም ሊያስገባን የዘላለማዊ ህይወትን በእርሷም ውስጥ ሊለግሰን ቃል ገብቶልናል። ይህን በርካታ ቦታ ላይ ቃል ገብቷል። ለምሳሌ በሱራ ሉቅማን ላይ ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካምን የሰሩትን የገነትን ጸጋ ሰጣቸዋለሁ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። የእኔ ቃል ነው ይሄ ቃሌም እውነትና ተፈጻሚም ነው አለ። እኔ አሸናፊና ጥበበኛ የሆንኩኝ አምላክ ነኝ እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ ወበሽሪ ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ተጅሪ ሚን ተሕቲሃል አንሃር እያለ ይናገራል። ሙሐመድ ሆይ ለእነዚያ በእኔ አምነው መልካም እንደሰሩት ለእነርሱ ገነት እንዳለችላቸው አብስራቸው እያለ ይናገራል። ይህ ነው ለአላህ ምስጋና ይገባው። ዛሬ ወደዚህ አምላክ በነቢያቶች ላይ ባወረደው በሆነው ወደ እስልምና ሃይማኖት ተቀላቅለሻል። ለአላህ ምስጋና ይገባው። አንድ ሰው እስልምና ሲቀበል ሌላው ሻወር እንዲወስድ ታዟል። ለሶላት ዝግጁ ያደርግ ዘንድ ራሱን። ከዚያ በመቀጠል ምን ታደርጊያለሽ? ሙስሊም ጓደኞች ይኖሩሻል? አሉኛ። ሙስሊም ጓደኞች ካሉሽ ስለ ሶላት አሰጋገድ አስተምሩ ይባያቸው፣ ያስተምሩሻል። በጣም ቀላል ነው። ሶላት መስገድን ትጀምሪያለሽ ማለት ነው። ስምሽ ማን ነበር? ቅድስት። ቅድስት። እሺ፣ ደስ የሚልሽ የሙስሊም ስም አለ አንቺ የምታውቂው ወይስ እኔ ላውጣልሽ? አውጣልኝ። እሺ፣ ማን ደስ ይላል? ኢክራም፣ ሰሚራ፣ ሐያት፣ አሕላም፣ ኢልሃም፣ ሱመያ፣ ሒክማ። ደስ የሚልሽን አስቁሚኝ። እሺ፣ ይሄኛው ደስ ይለኛል በይ። ዩስራ፣ ኢማን፣ ኑራ። ኢማን በቃ ከዚህ በኋላ ኢማን ነው ስምሽ። እሺ፣ ፎሎ አድርግኝና በውስጥ ግሩፕ የምትገቢበትንም ኢንሻአላህ አገናኝሻለሁ ከእነርሱ ጋር ትገቢያለሽ። እሺ፣ በጣም ብዙ ነገር መማር ስለምፈልግ ላይቭ በምትገባበት ሰዓት ላይ ብገባ ደስ ይለኛል። አብሬ በቃ ፎሎ አድርጌሻለሁ። ሁሌ ላይቭ ስገባ ኖቲፊኬሽን ይመጣልሻል፣ ትገቢያለሽ። እሺ እሺ። እሺ፣ ጥያቄ ያላችሁ ካሉ አስገባቸው። ክርስቲያኖች ካላችሁ አስገባቸው። እሺ፣ ጥያቄ ያላችሁ ካላችሁ አድሚኖች አላችሁ። إذا في مسيح محترم يريد أن يطرح علينا الأسئلة أو يريد أن يناقش بأدب واحترام فالمجال مفتوح لكم بعد. أوكي؟ تفهمون ولا أترجم لكم إلى اللغة الإثيوبية؟ اللغة الإثيوبية. ناقبة. يا سلام يا سلام يا سلام يا سلام. እሺ፣ ሰላም አሜን። እንዴት ነሽ? ሰላም ነው። እንዴት ነሽ? አለሁ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን አለ። እሺ፣ ጥያቄሽ ምንድን ነው? እሺ፣ ጥያቄ አላህ አይወለድም አይወልድም ነው የምትሉት አይደል? እና እሺ፣ እኔ ለመጠየቅ የፈለኩት እሺ አላህ አይወልድም
አይወልድም አላችሁኝ እና እሺ አላህን ማን ነው የወለደ ብላችሁ ታምናላችሁ? ማለት አላህ ከየት ነው ምንድን ነው የፈጠረው? አላህ እንዴት ሊፈጠር ቻለ? ፈጣሪ ፍጡር አይደለም። እሱ ፈጣሪ ፍጡር አይደለም። ፍጡሮችን ማን ነው የፈጠራቸው የሚባለው? አላህ ሱብሓነሁ ወተዓላ ፈጣሪ ነው። አላህ ሰማይን ምድር ፍጥረት ዓለምን ሁሉ የፈጠረ እሱ ነው። ለዚህ ማስረጃ አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም እያለ ይናገራል በሱረቱ ሰጅዳ ላይ። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰማይና ምድርን በመካከላቸው ያሉን ሁሉ የፈጠርኩኝ እያለ ይናገራል። የሰው ልጅ የፈጠረው እርሱ ነው። ኸለቀ ልኢንሳነ ሚን ኑጥፈቲን ፈኢዛ ሁወ ኸሲሙን ሙቢን ይላል። የሰው ልጅን ሰውን ፈጠርኩት እያለ ይናገራል። ከአዳም ጀምሮ የፈጠረው እርሱ ነው። ሔዋንን የፈጠራት እሱ ነው። ለዚህ ማስረጃ በሱራ አልዕምራን ላይ ምን ይላል? ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን። አደምን ከአፈር ፈጠርኩት ይላል። አየሽ፣ የሰዎች ፈጣሪ እርሱ ነው። ልክ እንዲሁ ሔዋንንም የፈጠራት እርሱ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኸለቀ ላሁ ሐዋ ሚን አደም ሚን ሸቅህ ልአይሰር። አላህ ሔዋንን ፈጠራት ከአዳም የግራ ጎን አለ። እኛንም የፈጠረበት ነው። ኸለቀኩም ሚን ነፍስ ዋሒዳ ይለናል። ከአንዲት ነፍስ ፈጠርኳችሁ እያለ ይናገራል። ያ አዩሃ ናሱ ተቁ ረበኩም ለዚ ኸለቀኩም ሚን ነፍስ ዋሒዳ እያለ በርካታ ቦታ ላይ ይናገራል። ሀዛ ሁወ ረብ ሱብሓነሁ ወተዓላ። ይህ ነው ፍጥረት ዓለምን ሁሉ ያስገኘና የፈጠረ ፈጣሪ። እሺ ሌላ ጥያቄ አለሽ? እስኪ ቆይ ቀጥልና ቆይ። እሺ አሹ ሰላም ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ አንድ ጥያቄ ልጠይቅህ ነበርና እሺ ተራዊ ሰግደን ምናምን ገብተን ሌሊት ላይ እንትን ጀናባ ላይ ቢሆን ሰው እንዴት ይታያል? ተሐጁድ ሄዶ መስገድ ይችላል? ውሃ ምናምን ባይኖረው ውሃ ከሌለ ተይሙም አድርጎ እንትን ማለት ይችላል፣ መስገድ ይችላል። አምላክ አላህ ሱብሓነሁ ወተዓላ ይሄን በሱረቱል ማኢዳ ላይ ሲናገር ውዱ ማድረግ እንዳለብን ጀናባ ከሆነ መታጠብ እንዳለብን ከተናገረ በኋላ ውሃ ካላገኘንስ ፈኢን ለም ተጅዱ ማአን ፈተየመሙ ሰዒደን ጠይበን አለ። ውሃን ካላገኛችሁ በንጹህ አፈር ተየሙም አድርጉ አለ። በንጹህ አፈር ውዱ የማድረግ ስርዓት ተየሙም ተብሎ ይጠራል። በዚያ መልኩ አድርገህ መስገድ ትችላለህ፣ ችግር የለም። ለኛ ያ ሁለተኛ በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ሌላ ማስረጃ ከሐዲስ ሷሃቦች ከነብያችን ሰለላሁ ዐለይሂ ወሰለም ተለይተው የሆነ ቦታ እንዳጋጣሚ ወጥተው ነበር። በዚያ ባረፉበት ቦታ ጀናባ ሆኖ ከመካከላቸው ከሷሃቦች መካከል አንዱ፣ ነገር ግን ውሃ የለም ነበር። የሱብሒ ሶላት ደርሶበታል። እንዴት ያድርግ? ተየሙም አደረገ እና ተየሙም አደራረጉን አሳያቸዋለሁ። እና ያ ተየሙም ያደረገው እንዴት ነበር? መጀመሪያ የተማሩት ሰሃቦች አንድ ሰው ኡዱ ቢጠፋበት እንዴት ኡዱ ማድረግ እንዳለበት በተየሙም ነበር። ለኡዱ ተየሙም ነበር የተማሩት። ጀናባ ቢሆንስ ይሄን አልተማሩም ነበር ገና። ነገር ግን ጀናባ ሆኑ። ለተየሙም እጅና ፊትን ከሆነ በአፈር ማበስ ያለብን የሚለውን ይህንን ተምረዋል። ፈምሰሑ ቢውጁሂኩም ወአይዲኩም ሚንሁ ስላለ በእርሱ ፊታቸውንና እጆቻቸውን መዳፎቻቸውን ከላይ በኩል ያሉትን አብሱ ስለሚል ለሻወር ከሆነ ደግሞ ሙሉ ሰውነትን መሆን አለበት አፈር መንካት ያለበት ማለት ነው ብሎ አሰበ ይህ ሰው። ከዛ ምን አደረገ? ሄደና አፈሩ ላይ ተንከባለለ፣ ሰገደ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ሄዶ ጠየቃቸው። አንቱ የአላህ መልእክተኛ ሆይ ከእርሶ ተለይተን በወጣንበት ስፍራ ላይ ጀናባ ሆኜ ነበር። በዚያን ጊዜም የሱብሒ ሶላት ደረሰብኝ። ስለ ውዱ አደራረግ በተየሙም ጊዜ የተናገራቸውን ፊትና መዳፍን ከላይ በኩል ማበስ የሚለውን አሰብኩኝና ስለዚህ አሁን ደግሞ ለሻወር ለጀናባ ከሆነ ደግሞ ሙሉ ሰውነትን አፈር መንካት ያለበት የሚለውን አስቤ አፈሩ ላይ ተንከባልዬ ሰገድኩኝ አላቸው። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ያው ፈገግ አሉ ሳቁና فقال له النبي صلى الله عليه وسلم إنما كان يكفيك أن تضرب بكفيك على الأرض الطاهر فتمسح بهما وجهك وكفيك من الأعلى መንከባል ላይ ይጠበቅብህም ነበር አሉትና ነገር ግን የሚበቃህ ምን ነበር አሉት? በእጆችህ መሬትን ትመታለህ፣ ከዚያም በኋላ ፊትህን ታብሳለህ፣ የእጆችህን የመዳፎችህን ላይኛውን ክፍሉን ታብሳለህ አሉት። ስለዚህ
ለኡድም ሆነ ለጀናባ የሚደረገው የቴሙም ስርዓት አንድ አይነት ነው ማለት ነው። አደራረቡ እንዴት ነው? ቢስሚላህ ትሉና ንጹህ አፈር ላይ ሄዳችሁ አንዴ እንደዚህ መታ ታደርጋላችሁ። በጣም አፈር ካለ አራግፉት፣ ችግር የለውም። ባታራግፉትም ችግር የለውም። ቢስሚላህ ብላችሁ መታ አድርጋችሁ ፊታችሁን እንደዚህ ታደርጋላችሁ። ከዛ ይሄኛውን ከላይ ያለውን በዚህኛው ታብሳላችሁ። ይሄኛውን ደግሞ በቃ ይሄ ነው። ለኡድም ሆነ ለጀናባ አንድ አይነት ነው የሚደረገው ማለት ነው። እሺ እሺ። ሻወር ግዴታ ነው? እሺ አዎ፣ ጀናባ ከሆነ ሰውዬው ሻወር ግዴታ ነው። ውሃ ከሌለ ግን በዚህ መልኩ ያደርጋል፣ ቴሙ ያደርጋል። አይ መች ነው በአንተ ላይ ቢሆን በሌላ ሰው ላይ ረሱላችን ሰለላሁ ዐለይሂ ወሰለም እንትን ተጀንበው አይሻ ጀናባው እንትን አድርጋ አጽድታ ምናምን ወደ ሰላት ገብተዋሉ የሚል እንትን ውሃ ያ ጀናባ እንደማይነጅስ ለመግለጽ የገለጸችው ሐዲስ ነው። ጀናባ አይነጅስም። ኢህቲላም ምንድነው? የሰውየው እንቅልፉን ተኝቶ በህልሙ የሚያየው ዘር ፈሳሽ ማንኛውም ሰው የሚያየው ነገር ይሄ ነጅሰው አይነጅስ አለመነጀሱን ለመግለጽ ፈልጋ ነበር እናታችን አይንሻ። ያ ነው። እሺ ኦኬ። ነጃሳ የለውም ግን ሻወር ግዴታ ነው። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሐሊል መንይ ጣሂር ተብሎ ተጠይቀው ነዓም አልመንይ ጣሂር ብለዋል። መንይ ጣህራ ነው ወይ ሲባሉ አዎ መንይ ጣህራ ነው ነጃሳ አይደለም ብለው ተናግረዋል። ያንን ለመግለጽ የገለጸችው ሐዲስ ነው። እሺ እሺ ጀዛከላህ። እሺ እሺ መርየም በስንት ዓመቷ ነው የወለደችው? ወላሂ ያልነበርኩም የዛኔ በድንግልና ማንም ወንድ ሳይነካት መውለዷን ነው አላህ የነገረን። እድሜዋ ምን እንደሚጠቅም አላውቅም። የነቢያት እድሜ አብርሃም በስንት ዓመቱ እሳት ውስጥ ገባ? ዩኑስ በስንት ዓመቱ ነው ወደ አሳ ነባሪ ውስጥ የገባው? ምን ያደርግልሃል? እድሜ እውቀትም አይደለም፣ የሚጨምርም የሚቀንስም አይደለም። ጌታ ሰው ነገር ግን ዋናው ቁም ነገር ምንድነው? ተአምራዊ በሆነ መንገድ መውለዷን ለመግለጽ ነው። ቁጥሩ ተአምር አይደለም። በ80 ዓመቷ ተወለደኛ ምን አገባ። ነገር ግን በድንግልና ማንም ወንድ ሳይነካት ተአምራዊ በሆነ መንገድ ወልዳለች። ይሄ ነው መርየም ዓለይሃ ሰላም፣ የዚህ ዓለም ድንቅ ሴት። አላህ በጣም ነው የሚያከብራት። አላህ በጣም ትልቅ ቦታና ደረጃ ሰጥቷታል። ወዛቻል ኢነላህ አስጠፋኪ በረም አስተውሉት ቃሉ ወጠሐረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብላለች። እነሆ አላህ መርጦሻል፣ ልክ እንዲሁም አንጽቶሻል። ንጹህ ነች፣ ከዓለማት ሴቶችን ሁሉ መርጦሻል ተባለች። በዘመኗ ማንም እርሷን የሚስተካከላት አንድም ሴት የለም ነበር። በጣም ጻድቅ ሴት ነች። በምንድን ነው የጸደቀችው? በውበቷ በተክለ ሰውነቷ አላህ አይደለም፣ ለአምላኳ ለአላህ በጣም ተገዥ ስለነበረች ነው። በጣም አላህን ትገዛ ነበር፣ በጣም አላህን ትፈራ ነበር። ለዚህ ነው አምላክ አላህ ሲገልጻት ምን አለ? ወመርየም ብነተ ዒምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ሚን ሩሒና ወሰደቀት ቢከሊማት ረቢሃ ወኩቱቢሂ ወካነት ሚነል ቃኒቲን በእኔ በአላህ ትእዛዝ ላይ ቀጥ ያለች ካሉት መካከል ነበረች ነው። ያ ነው። እሺ مريم بنت عمران التي أحصنت فرجها فنفخنا فيه من روحنا
وصدقت بكلمات ربها وكتبه وكانت من القانتين.